ለምሳሌ ይህን ኦብጀክት ብጥለው ሊወድቅ እንደሚችል ስለ ግራቪቴሽናል ፎርስ ራሱ ባታውቁ ኢንቱዊቲቭሊ ታውቁታላችሁ። የሆነ ኦብጀክት ስጥሉት ሊወድቅ እንደሚችል ታውቃላችሁ። ወይም ደግሞ ኢፍ አይ ሴ ቢፎር ብላችሁ ዲዩሪንግ ደን አፍተር ብላችሁ ገስ ማድረግ ይህን ያክል ትልቅ ነገር አይደለም። ሶ ለርኒንግ እንደዚህ ነው መሆን ያለበት። ዘ ፈርስት ስቴፕ መሆን ያለበት በምንማርበት ጊዜ ዘ ሎጂክ ፓርቱን አንደርስታንድ ማድረግ ነው። ያ ነገርን አንደርስታንድ ስናደርገው እስከለተኑ ወይም ደግሞ ኦቨርቪው ይገባናል። ከዛ በኋላ ቱ ዘ ዲቴይልስ እንሄዳለን ማለት ነው። እዚህ ጋር ቅድም እንዳልኳችሁ ይህ ነገር ማርከር ነው አላልኳችሁ። ይህ ነገር የተሰራበት ሎጂስቲክ ስፔሻል በሚባል ፐርማነንት የሆነ ማርከር ነው። ከለሩ ሰማያዊ ነው እያልኳችሁ አይደለም። ቱ ዘ ዲቴይልስ አልሄድኩም። ዲቴይልሱን አይደለም ያልኳችሁ። ጀስት ዲስ ኦብጀክት ላይክ ማንኛውም ኦብጀክት በምንጥልበት ጊዜ ይወድቃል ያልኳችሁ። ሶ ይህ ኦብጀክት ፎር ኢንስታንስ ዋት አባውት ዲስ ኦብጀክት ቢሆን ድሮስ ይሄኛውም ኦብጀክት ስንጥለው ይወድቃል። ግን ይሄኛው ኦብጀክት እና ይሄኛው ኦብጀክት የተለያዩ ናቸው። አሁን ያልኳችሁ ሎጂክሊ መጀመሪያ ላይ ሴት ካደረግን በኋላ ነገሮችን አንደርስታንድ የምናደርግበት መንገድ የተለየ ይሆናል። አሁን ላይ ነገሮችን አንደርስታንድ አድርገናል። ሎጂካሊ ይህን ኦብጀክትም ስንጥለው እናውቃለን። ይህ ነገር ባይ ዘ ዌይ ሌየሪንግ ይባላል እና ይህን ነገር ደግሞ ዝም ብዬ ሜክ አውት እያደረኩት አይደለም። አክቹዋሊ ስለ ለርኒንግ ከተሰሩት ሪሰርቾች ካነበብኩት እንዲሁም ከተማርኩት የተረዳሁት ነገር ነው። ሶ ዘ ፈርስት ቲንግ ሎጂክሊ የሆነውን ነገር አንደርስታንድ ማድረግ ነው። ያን ነገር አንደርስታንድ ካደረጋችሁት በኋላ ቱ ዘ ዲቴይልስ ቀስ እያላችሁ ትሄዳላችሁ ማለት ነው። ይህ ነገር ጠቃሚ ሆኖ ካገኛችሁት ፎሎ ብታደረጉኝ ፒስ ነው። ኮፒ ሊንክ ነገር ብታስጠቅሙኝም ያበደ ነው የሚሆነው ከጠቀማችሁ ማለት ነው። ካልጠቀማችሁ ግን ያው ስክሮል አድርጉ።